እሺ ሰላም ውድ የዚህ ቻናል ቤተሰቦች በሙሉ ዛሬ ደግሞ ጌሙ ጋር አብረን እየተጫወትን የምናየው ይሆናል እና ጌሞቹን አብረን አንድ ባንድ የምናያቸው ይሆናል። ያው እዚህ ጋር እንደተለመደው ጌሙን እንነካለን። ማጂክ ስሎት ውስጥ እንገባለን። ያው ማጂክ ስሎት እንደዚህ ስንገባ ያው እንደዚህ አይነት ነገር ይመጣል። አሁን እዚህ ጋር ያው እኔ በ3000 ቢት አድርጌ በ3000 ነው ስፒን ማድረገው ማለት ነው። ያው እንደምታዩት እንግዲህ እንደዚህ ያደረግን እንሄዳለን ማለት ነው ጨዋታችንን። እሺ እንደምታዩት ያው እስካሁን እንግዲህ ዊን ማድረግ አልቻልንም። አሁን እዚህ ጋር 3 ታይምስ ሰጥቶናል። 3 ታይምስ ያው 9000 ነው የሚሆነው። እንደዚህ ይመጣል ማለት ነው። እዚህ ጋር 2 ታይምስ ይሆናል። በነገራችን ላይ 10 ታይምስ ድረስ ይሰጣል። እዚህ ጋር እስከ 10 ታይምስ አለው። 10 ታይምስ አለው። 10 ታይምስ ያው አንድ ጊዜ ቢወጣ በ3000 ያው እሱን ማባዛት ነው። 10 ጊዜ ይሰጠናል ማለት ነው። እዚህ አሁን እየሰጠን አይደለም እንደምታዩት። ያው እዚህ ጋር 2 ታይምስ አለ። ራሱን የቻለ ዊን አለ። ስለዚህ እዚህ ጋር ዝም ብለን ቢቱን እንጨምርበታለን ወደ 5000 ጨምሬዋለሁ። ከ3000 ወደ 5000 አሳድጌዋለሁ። እየሰጠኝ ስላልሆነ ማለት ነው። ስለዚህ እዚህ ጋርም እንደምታዩት እዚህ ጋርም ብዙም አይደለም የመደብነው ቢት ላይ የተወሰነ እዚህ ጋር አሁን ፍሪ ስፒን መጥቷል። እስኪ እንግዲህ ፍሪ ስፒኑን እናያለን ምን ያክል እንደሚሰጠን። ሜጀር ሰጥቶናል። እዚህ ጋር ሜጀር ማለት ምን ያክል ነው? 100,000 ማለት ነው። እዚህ እንደምታዩት 100,500 አካባቢ ዊን አድርገናል ማለት ነው። ስለዚህ ያው እዚህ ጋር ጊፍት ብንፈልግ ከላይ የራሳችንን እንትን ነካና እዚህ ጋር ኢቨንት አለ። እሱን ለምሳሌ 3 ጊዜ ብንሰጠው ያው እንደዚህ መሄድ ስለሚችል ማለት ነው። ያው ደግሞ ያው ለጌማችን ተመልሰን እንሄዳለን ማለት ነው። ጊፍታችን ከሰጠን በኋላ አሁንም ያው ሰጥቶናል እንግዲህ እንደምታዩት እዚህ ጋር ፍሪ ስፒን ሰጥቶናል። ስፒኑ አሁንም ምን ያክል እንደሚሆን ያው እስኪ እንግዲህ የምናየው ይሆናል። አብረን ሚኒ ነው የሰጠን። ሚኒ ማለት ደግሞ ያው 25000 ነው። እዚህ ጋር 25000 የ5000 ዋን ታይምስ አለ። በአጠቃላይ 30,000 ማለት ነው። 30,000 ሰጥቶናል። አሁንም ያው እንደዚህ እንግዲህ እንሄዳለን ጨዋታችንን። አሁንም ፍሪ ስፒን መጥቶልናል። ፍሪ ስፒን አግኝተናል። እስኪ እንግዲህ ፍሪ ስፒን ኪንግ ቴዲ የሚል አካውንት አስገባልኝ እስኪ። ፍሪ ስፒን አሁንም ሚኒ ሰጥቶናል። ሚኒ ነው የሰጠን። 29,000 በቶታል 29,000 ቴዲ 18 ቁጥር ንካና ግባ።